እናቴን ግን ይቅር ልላት አልችልም እና ልወዳት አልችልም። እንዴ ምን ማለት ነው? እናትህ ወልዳ 9 ወር መከራ በልታ ጡቷን አጥብታ አሳድጋ ከዛም የመጀመሪያው ኢትዮጵያ ልትሆን ትችላለህ። እኔ እንግዲህ በብዙ እንስሳ እንኳን ለእናታቸው ያላቸውን ፍቅር አውቃለሁ። ስለዚህ እንዴት ነው አንተ እናትህን በዚህ ልክ ደረጃ ልጠላ የምትችለው? ይቅርታ ላታደርግ የምትችለው? እናትነት ማለት ነው ማለት ነው። እናትነትማ እናትነት ነው። ምን ታብራራዋለህ? አገር ራሱ በእናትነት ኦኬ። እናትነት ማለት ለአንተ የመጨረሻ ኮንፊደንስህ ማለት ናት። እንደውም ማዘርታንግ ይባላል። ከቋንቋ ጀምሮ አበላልህ ጀምሮ ለአንተ ዋጋ መክፈል፣ ከአንተ ጋር አብራ መሰደድ፣ ደስታ የሚያስደስታት፣ ሀዘንን የሚያሳዝናት፣ ሁሉ ነገርን የምትካፈል፣ ከመጸነስ ጀምሮ ምግብ የምትበላባት፣ ጡቷን የምታጠባ፣ ለልጆቿ ብላ ዋጋ የምትከፍል ነች ናት። በጣም ጥሩ። እናት ማለት እሷ ናት። የኔ እናትስ ቆይ አንተም እናት ከዚህ ውጭ ምንም ጸንሳ 9 ወር መከራ ከፍላ ከዛ ደግሞ ቢሃይንድ ሰዘሲን አንተ የማታውቀው ብዙ ነገር አልፎባል። እኔ እናቴ መሆኗን ራሱ ለማረጋገጥ እኔ እንጂ አይዶ ነው ብቻ ሌላ እንትን ማለት አልፈልግምና ለመወደድ በመጀመሪያ እናትህ እናት ሆና መገኘት መቻል አለባት። ቀድሚያ እሷ እናት ሆና መገኘት ያለባት። ከዛ በኋላ አንተ ልጅ ሆነህ ትገኛለህ። የሚቀድመው ግን የእሷ ነው። እሷ የሰጠችህን ነው አንተ የምታንጸባርቀው እኮ። እሷማ እናት ሆነች፣ በቃ ወለደች እኮ። መውለድ ብቻውን እናትነት ነው እንዴ? ምን እንዳለ በእርግዝናዋ ይኸውልህ፣ ሴት ልጅ ያምራታል። ስታረግዝ ብዙ ነገር አለ፣ ብዙ ዋጋ፣ መታመም፣ ጎኗን እግሯ ማበጥ አለ። በጣም ብዙ ዋጋ ከፍላለች እንጂ ያንን ዋጋ መክፈሏን እኔ አላውቅም። እኔ ግን የማውቀው እኔ ለእሷ ዋጋ መክፈሌን ካደግኩኝ በኋላ በህይወቴ ካሉ መጥፎ ጠባሳዎች ውስጥ አንዱ እናቴ ጣለችብኝ ጠባሳ ነው እኮ። ምንድን ነው እዚያ ደረሰ ከእናትህ ጋር? ታሪኩን እንስማው፣ እኔም ተመልካቾች እንስማ። እሺ፣ ከዛ በኋላ አንተ ፍረድ። እሺ፣ ምንድን ነው ወይ ደግሞ ተመልካቾች ይፈርዳሉ። እሺ፣ መጥላቴ ስህተት ከሆነ ስህተት ነው ብዬ ለማስተካከል ሞከራለኝ። ግን የፈለገ ነገር ቢመጣ እኔ እሷን መልሼ እንደ እናት ማሰብ አልችልም። በጣም የሆነ እናት ብዬ መቀበሉን ራሱ ይከብደኛል አሁን። በመጀመሪያ ታሪኩን አሳጠረኝ ነገር እኔ ሙሉ በሙሉ ከቤተሰብ ጋር በቃ ሙሉ ሆል ላይፌን የኖርኩት እስከ 14 ዓመት ነው ገብቷል። ከዛ በኋላ ኑሮዬን በቃ በራሴ መንገድ ነው የኖርኩት። እናቴን በመልክ ራሱ አላውቃትም ነበር። በመልክ ራሱ ነጭ ጥቁር ምናምን፣ ግን ዝም ብዬ በአይምሮዬ ስላታለኝ እንዲህ የሆነ ጠየም ረጅም ምናምን አይነት ሴት ዝም ብዬ እስልና እናፍቃታለኝ። እና አያቶቼን ሁሌ ከማስቸገርበት ምክንያት አንዱ ከቤት የምጠፋበት ምናምን ምክንያት አንዱ እናቴን ፍለጋ ነው። ሁሌም ይከፋኝ ነበረ። ትምህርት ቤት ስንሄድ ትምህርት ቤት ምናምን የሆነ ወላጅ ሲባል እናትና አባቶቻቸው በቃ ልጆቻቸው ማዳርገው ግራና ቀኝ እጃቸውን ይዘው ሲሄዱ ሳይ በጣም ይከፋኝ ነበረ። አባቴ 8 ዓመቴ ነው የሞተው ማለት ነው። እሱን አልጠላውምም ልወደውምም አልችልም ገብቷል። ምንም ፍቅሩንም ጥላቻውንም ስለማላውቅ እሷም እንደሱ ብትወደለኝ ደስ ይለኝ ነበር። እንደውም ባላውቃት ገብቷል። አልጠላትም ነበር ቢያንስ። እና በጣም እመኛት ነበረ፣ በጣም እፈልግ ነበረ። በልጅነት የነበሩ የሶስት ህልሞች፣ ከሶስት ህልሞቼ መሃል ትልቁ ህልሜ አንዱ እሷ ነበረች። እናቴን ማግኘት፣ ከእናቴ ጋር በቃ በእሷ እቅፍ ውስጥ መሆን፣ በቃ የእሷን ፍቅር ማግኘት፣ ከእሷ ጋር መኖር ማለት ነው። ለዛ የታገር ትኑር ምን ትኑር አላውቅም። ዝም ብዬ ከቤት ጠፋለሁ። ዝም ብዬ ምናምን አስቸገርኳቸው ቤት። መጨረሻ ላይ ያለችበትን ሀገር አፈላልገው ላኩኝ ማለት ነው። የእናተ ቤተሰቦች ጋር የነበርከው ነው? የአባተ ቤተሰቦች ጋር? እሺ፣ አያቶቼ ጋር። ከዛ ላኩኝ። ሄጄ እዛ ልክ እንዳየዋት በእርግጥ ህይወቷ በጣም የሚያሳዝን፣ ይፈን አሁንም ያለችበት ህይወት በጣም የሚያሳዝን ነው። ነገሮች ቀንተውልኝ ተስተካክለውልኝ የትኛዋንም እናት መርዳት እንደምፈልገው እንደ እናቴ አስቤ ምናምን ሳይሆን የትኛዋንም እናት መርዳት እንደምፈልገው መርዳት ፈልጋለሁ። የሆነ ነገር ላደርግላት ፈልጋለሁ። ልክ እንደዚህ ብዙ እናቶች አሉ በህይወቴ ውስጥ ላደርግላቸው የምፈልጋቸው ማለት ነው፣ እንድረዳቸው። ከዛ ውስጥ እንደነሱ በማሰብ ላገዛት ፈልጋለሁ። ያለችበት ቤት ሲሄድ ሆነ እንደዚህ ባሳይ ደስ ይለኛል። ቤቱ እንዲህ ሊወርቅ እንዲህ ዘሟል። ከዛ እዚህ ጋር በግንድላ እንዲህ ተደግፎ ነው የቆመው ማለት ነው። በሩ ምናምን ነገር በቃ ዝም ብሎ እንዲህ እንትን ቢሆን በቃ ምንም በር የለውም። በቃ ማለት ይችላል የተሰባበረ ጣውላ ነው። እሱም ምናምን ነገር ገፋ አድርጎ ነው። ውስጡ ጨለማ ነው። ልክ ጣራውን እንዳለ ተበሳስቶ ምናምን ከላይ የእንትን የፀሐይ ጨረር ምናምን ገብቶ ጨረር ብቻ ነው የሚታየው ምናምን። እና ወልዳ አራስ ናት ነው ተኝታለች። እና ጨለማ ስለሆነ አላየኋትም። ከዛ እሷ ግን ለየችኝ። ስታይ አወቀች። አዎ። ከዛ በኋላ ምናምን ነገር ገቡኝ ምናምን ነገር ትምህርት ይሄ ወንድም አላት እሷ ማለት ወንድሟ ስለዘገበኝ ምናምን ነገር ጀመርኩኝ። ሄደ ተቀላቀልክ? በቃ ተቀላቀልኩኝ። እሺ እኮ ጥያቄ አልነበረም? አልተገናኛችሁም ረጅም ዓመት? ምንም አይመስልም። ምን ማግኘቴን ብቻ ነው የምፈልገው የነበረው ያኔ። ከዛ ግን ያለችበት ሁኔታ አራስ ናት። ከዛ በኋላ እንትን ባሏ አሁን ደግሞ እንትን ያለ ተለያይተዋል። አራስ ሆና ነው ትቷት እንትን ያለው ማለት ነው። በጣም ብዙ መከራ ውስጥ ነው ያለችው።
ከዛ በጣም ይከፋኝ ነበር። ትምህርት ቤት እየወጣና ጆተኒ ምናምን ነገር ልጆች ሲጫወቱ መደብ እንዲያስቀምጣሉ ማለት ነው። ከዛ ብሩን አነሳና ምናምን ማንም ወንድ አይደርስብኝም እሮጣለሁኝ መደብ አንስቼ ያለ አቅሜ ምንም ነገር በቃ ካየሁኝ በግድ ነው የምሸከመው ሸከምና ብር ከዛ አምጥቼ እሰጣታለሁኝ ምናምን ነገር በቃ ካየሁኝ ብር መንጠቅ ነው በቃ የሆነ እንደዚህ ቁማር ሲጫወቱ ካገኘሁኝ ማለት ነው። ትልልቆች እኮ ናቸው ከያዙ ይገሉኛል እና እያረኩኝ እሰጣታለሁ ደስ ይላታል ምናምን ማለት ነው። ከዛ በእንደዚህ አይነት ሁኔታ ልክ 4 ወር ከቆየም በኋላ የሆነ ቀን ጠራችኝና ካሁን በኋላ ከኔ ጋር እዚህ ቤት መኖር የምትፈልግ ከሆነ አያተክ አስቤዛ ልካለሁ እረዳለሁ ብሎ ነበረ። ስለዚህ እሷ አረዳም ስላለ እኔ አንተን እንትን የምልበት ምንም አይነት ምክንያት የለም። ስለዚህ ከኔ ጋር መኖር የምትፈልግ ከሆነ የቤት ኪራይ ሙሉን ትከፍላለህ። ከዛ በኋላ እንደነገርኩ እንግዲህ 13 አይ ቲንክ 14 ዓመት ቢሆን ነው እና እንደዛ የምባልበት እድሜ ላይ አይደለም ያለሁት እና ሙሉ ትከፍላለህ። ከዛ ምግብ እኔ እችላለሁ። አይ መኬት አመጣለሁኝ ምናምን ነገር ምንም ማድረግ አልችልም የምትል ከሆነ ምግብ የትም ትበላለህ አይመለከተኝም፣ ግማሽ የቤት ኪራይ ትከፍላለህ። እሱንም አልችልም የምትል ከሆነ ደግሞ 3 ቀን ነው የምሰጠህ፣ በ3 ቀን ከዚህ ቤት ትወጣለህ አለችኝ። ቀልድ መሰለኝ እንደዛ ብላኝ እራቷን በልታ ካልተሰጠኝ አልበላም። እኔ ራሴን መውሰድ አልችልም። በልታ ምናምን ከጩጬው ጋር ተኘች። መብራት አጠፍታ ቁጭ ብላ አላመንኩኝ። ተኛው። ጠዋት ትምህርት ቤት ሄጄ ተነስቼ ሳያት ፊቴ ላይ ቁልጭ አትበላ፣ አሁን ተነስና ውጣ የቀረህ 2 ቀን ነው አለችኝ። ከዛ ሄድኩኝ። በጣም ርቦኛል ትምህርት ቤት ውዬ ምናምን ነገር። ከዛ ተመለስኩኝና የሆነ ካዝሚር ምናምን የሆነ ፍሬዎች ምናምን አግኝቼ ምናምን በለውኝና መጣሁ። ከዛ በኋላ ምሳም እንደዛው በለችና ቀንህ እየቆጠረ ነው ምናምን አለችኝ። ከዛ በቀጣዩ ቀን ላይ ልክ ትምህርት ቤት ደርሼ ስመጣ አልቻልኩኝም። በጣም ርቦኝ ነበረ። ከዛ የሆነ እንትን ቤት ውስጥ ምናምን እሷ አልነበረችም፣ የሆነ ዝም ብሎ ቂጣ ምናምን ነበረ አገኘሁኝና ስላልቻልኩኝ ትንሽ እየሰብር የበለውና ውሃ ጠጥቼ ወጥቶኝ ተጫውቼ ምናምን ነገር ብዬ ምናምን ስመጣ ቡና እየወቀጠች ነበረ። ዝንዝና እንዲህ ስትወረወርብኝ ለትንሽ ነው የሳተኝ፣ ለትንሽ ማለት እንዲህ ነው ያለፈው። ከዛ በኋላ እገለዋለሁ ምናምን ነገር አለች። ሰው ሁላ ተሰበሰበ። አዎ ከዛ እገለዋለሁ ምናምን ነገር አለች። በቃ እገለዋለሁ ምናምን ሰው ሁላ ተሰበሰበ። ምንድነው በቃ አልፈልግም፣ ይሄን ልጅ አላውቀውም፣ ዲቃላ ነው የኔ ልጅ አይደለም ዲቃላ ነው አላውቀውም። እንዴ ምን ሆነሽ ነው ልጅሽ አይደለ እንዴ ምን አድርገህ ነው ቆይ አንተ ምናምን ነገር አሉኝ። ግራ ሲገባቸው ነገርኳቸው የተፈጠረውን ነገር። እናት አይደለሽ እንዴ እንዴት እናት ልጇ ላይ እንዲህ ታደርጋለች? ተርባ ሆዷን አስራ ለልጇ ትኖራለች እንጂ ምናምን ብለው